ሰላም ቅዱሳን እንደምን አላችሁ? በአገር ውስጥም ከአገር ውጭም ሆናችሁ ይህንን የዩቲዩብ ቻናል እየተከታተላችሁ የምትገኙ የእግዚአብሔር ሰላም እና ጸጋ ይብዛላችሁ። እኔ ወንድማችሁ ዮአኪን ነኝ። ባለፈው በመጀመሪያው ክፍላችን ስለ በረከት አንዳንድ ነጥቦችን አብረን ለመከፋፈል እንደተቀጣጠርነው እንግዲህ በቀጠሯችን መሰረት ዛሬ እግዚአብሔር ረድቶን ተገኝተናል። በመጀመሪያ ክፍል ያው ይህ የበረከት ነገር ትንሽ ሰፋ ያለና እይታውም ደግሞ እንደ ተመልካቹ የተለያየ ሲሆን ነገር ግን እንደ እግዚአብሔር ልጆች እግዚአብሔራዊ በረከት የሆነውን ሰዓት እንግዲህ በበቃን እንዲሁም ደግሞ የእግዚአብሔር መንፈስ ባገዘን መጠን አብረን እንከፋፈላለን። እንግዲህ በረከት መንፈሳዊ በረከት እንዲሁም ደግሞ ስጋዊ በረከት ወይም ደግሞ አካላዊ ወይም ቁሳዊ ብለን ለጊዜው በሁለት ከፍለን ብናየው ደስ ይለኛል። ነገር ግን አንድ መዘንጋት የሌለብን ነገር ከእግዚአብሔር የሚመጣው በረከት በመጀመሪያ መንፈሳዊ ነው። ምንጩም ደግሞ ያው እግዚአብሔር ነው። አካላዊ ወይም ደግሞ ቁሳዊ በረከት እንደየሰው እይታ ቢለያይም አንዳንድ ሰው ገንዘብን፣ ጤንነትን፣ ቤተሰብን፣ የሥራ ክንውንን እንደ በረከት ይወስደዋል። ይህም ያው በተወሰነ መልኩ ትክክልና ተገቢ ነው። ነገር ግን እንደ እግዚአብሔር ቃል ግን ስንመለከተው በረከት ይህ ማለት ብቻ አይደለም። ምክንያቱም የእግዚአብሔርን ሰዎች እንዲሁም ደግሞ ኑሯቸውን ስንመለከት አንዳንድ ጊዜ እነዚህን ነገሮች በሕይወታቸው ተፈጻሚ ሆነው ላናይ እንችላለን። ይህ ደግሞ ማለት እነዚህ ሰዎች ወይም ደግሞ እነዚህ የእግዚአብሔር ልጆች አልተባረኩም ወይ ብለን እንድንጠይቅ ያደርገናል። መለኪያችን ይህ ብቻ ከሆነ ማለት ነው። ነገር ግን እግዚአብሔራዊ በረከት በመጀመሪያ ከእግዚአብሔር ይመጣል። ሁለተኛ ደግሞ ለሰዎች እንድንበቃ የሚያደርገን ከእግዚአብሔር የሚሰጥ ኃይል ነው። እኔ እንደተገነዘብኩትና በእግዚአብሔር ቃል የተወሰነ ለማየት እንደሞከርኩት በረከት ማለት ምድራዊ ወይም ስጋዊ ክንውን ማለት ብቻ ሳይሆን ነገር ግን መልካምን ነገር እንድናደርግ ከእግዚአብሔር የሚሰጠን ጸጋ ወይም ረድኤት ወይም ደግሞ ለመልካም ፍሬ እንድንበቃ የሚረዳን ኃይል ነው ብለን ማየት እንችላለን። ይህንንም ስናይ በመጀመሪያ አስቀድመን የእግዚአብሔርን ቃል ስንመለከት ጌታ ኢየሱስ ክርስቶስን የእምነታችን ጀማሪና ሐዋርያ የሆነውን እርሱን መመልከት እንችላለን። እርሱ በእግዚአብሔር ከተቀባ በኋላ መልካምን እያደረገ በሕዝብም የነበረውን የተለያዩ ደዌዎች፣ የተለያዩ በሽታዎች እየፈወሰ የእግዚአብሔርን መንግስት ወንጌል እየሰበከ ዞረ ይላል የእግዚአብሔር ቃል ሲነግረን ማለት ነው። ይህ ማለት በረከት ማለት ነው። በኔ እይታ እንግዲህ አንዱ የበረከት አይነት ነው። ምክንያቱም በረከት ለሰዎች መፍትሄ፣ ለእግዚአብሔር ደግሞ ክብርን የሚያመጣ ነው። ነገር ግን ቁሳዊ በረከት አይደለም ወይ ብሎ አንድ ሰው ሊጠይቅ ይችላል። ነገር ግን የእግዚአብሔር ቃል ምን ይላል? ቁሳዊ ነገር ከእግዚአብሔር ማለት የሚሰጥ በረከት ነው። እርሱም በረከት ነው፣ ግን ከእግዚአብሔር የሚሰጥ በረከት ነው። እርሱ ግን ከእግዚአብሔር ብቻ የሚሰጥ አይደለም። ምክንያቱም የእግዚአብሔርን ቃል ዘፍጥረት ላይ ስንመለከት እግዚአብሔር አዳምና ሔዋንን ከፈጠረ በኋላ ባረካቸው፣ ብዙ ተባዙ፣ ምድርን ሙሏት፣ ግዟትን ብሎ ይህንን የበረከት ቃል በእነርሱ ላይ ሲናገር እናያለን። ነገር ግን የሰው ልጅ ከወደቀ በኋላ
ሰይጣን ሴቲቱን ባሳታት ጊዜ የሰው ልጆች በወደቁ ጊዜ ይህንን በረከታቸውን ሰይጣን በማታለል ከሰው ልጆች ቀምቷል። ለዛም ነው የእግዚአብሔር ቃል በሉቃስ ወንጌል ላይ እንዲሁም ደግሞ በማቴዎስ ወንጌል ላይ ሲናገር ጌታ ኢየሱስ ክርስቶስን ከፍ ወዳለ ተራራ ወሰደው፣ የዓለምን መንግስታትና ክብራቸውንም አሳየው። ወድቀህ ይህ ሁሉ ለእኔ ተሰጥቶኛል፣ ለምወደው ለማንም ደግሞ እሰጠዋለሁ። አንተም ወድቀህ ብትሰግድልኝ ይህንን ለአንተ እሰጥሃለሁ አለው። ይህ በሰዎች በእኛ ዘንድ እይታ በረከት የሚመስል ሊሆን ይችላል። ነገር ግን ይህ ገንዘብ ወይም ደግሞ ፓወር ማለት ነው በምድር ላይ ወይም ደግሞ በቁሳዊ ነገር ላይ ያለ ስልጣን ማለት ነው። ይህን ስልጣን እሰጥሃለሁ አለው። ነገር ግን ጌታችንና መድኃኒታችን ኢየሱስ ክርስቶስ ምን ብሎ መለሰለት? ጌታ አምላክህን ብቻ አምልክ፣ ለእርሱ ብቻ ስገድ ተብሎ ደግሞ ተጽፏል አለው። ስለዚህ ይሄ ሚስ አንደርስታንዲንግ እንዳይፈጠር በመካከላችን ይህንን አጽድተን እንድናልፍ ስለፈለኩ ነው። በረከት ገንዘብ ብቻ ማለት ወይም ደግሞ ቁሳዊ ብቻ አድርገን እንዳናየው ስለፈለኩ ነው። እግዚአብሔራዊ በረከትን ማለት ነው። በዓለም ያለው ያው በዛ መልኩ ሊታይ ይችላል። ያንን ማለት አይደለም። እግዚአብሔራዊ በረከት ግን ምንጭ አለው። ምንጩም ራሱ እግዚአብሔር ነው። የሚሰጠንም ደግሞ እግዚአብሔር በመጀመሪያ እግዚአብሔር እንድናከብርበት፣ በመቀጠል ደግሞ ለወንድሞቻችን በረከትን እንድንሆን ወይም ደግሞ እንድንተርፍ ነው የሚሰጠን። ስለዚህ በረከት ማለት በመጽሐፍ ቅዱስ ስናይ ለፖዚቲቭ ኢንፍሉዌንስ ወይም ደግሞ ለአዎንታዊ ተጽዕኖ ለመፍጠር ከእግዚአብሔር የሚለቀቅ ስጦታ ብለን ልንለው እንችላለን። ለዚህ ነው የተፈጠርነው። ምክንያቱም ቀደምም እንዳልኩት የእግዚአብሔር ቃል እንደሚናገረው እናንተ የዓለም ብርሃን የምድር ጨው ናችሁ ይላል። በአዳም ምክንያት በተረገመች ምድር ላይ ክርስቲያኖች ወይም ደግሞ የእግዚአብሔርን ፍቃድ የሚያደርጉ እንደ እግዚአብሔር ፍቃድ የሚመላለሱ ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው ተቀብለው ከጌታ ኢየሱስ ክርስቶስ እንደተሰጠን ትእዛዝ ወንድሞችን በመውደድ እርስ በርስ በመዋደድ እግዚአብሔርን ደግሞ ከምንም በላይ በመውደድ እና በእርሱ በመመላለስ ፍጹም የሆነን በረከት እናገኛለን። ወይም ደግሞ የእግዚአብሔር ተወካዮች ሆነን በምድር ላይ ለወንድሞች ለእህቶች እንዲሁም ደግሞ ለሀገር ብሎም ደግሞ ለዓለም በረከት መሆን እንችላለን ማለት ነው። እንዴት በረከት መሆን እንችላለን ካለን ወይም ደግሞ ከእግዚአብሔር የሆነን በረከት እንዴት መቀበል እንችላለን? ምክንያቱም የእግዚአብሔር ቃል በያዕቆብ መልእክት ምዕራፍ 1 ቁጥር 17 ላይ እንደምንመለከተው ከሆነ በጎ ስጦታ እና ፍጹም በረከት ሁሉ ከላይ ከሰማያት ብርሃናት አባት ይወርዳሉ፣ በእርሱ ዘንድ መለዋወጥ ከመዞር የተነሳ የሚያርፍ ጥላ የለም ይላል። ስለዚህ ለምንድን ነው በክርስቲያኑ ሶሳይቲ መካከል በቁሳዊ ወይም አካላዊ በረከት ተባርኮ ብዙ የማናየው? በጣም እንጠይቃለን በአካላዊ እንደውም ያው በደንብ ላለማጋነን ነው እንጂ አብዛኛው ምናልባት ባለሳሳት 80 ወይ 70% ክርስቲያን ጥያቄው ይሄ ነው ብዬ ለመናገር ድፍረት ባይሆንብኝ እላለሁ። ብዙ የሚጸለየው ያው የሰውም የልቡ መሻት ካለውም ኢኮኖሚያዊ ጫና አንፃር ይሄ ነው። እንደውም
በጣም ይህንን ከመፈለጋችንም የተነሳ አንዳንድ ጊዜ ከእግዚአብሔርም ልንኮበልል እስኪዳዳ ድረስ ይህ በክርስቲያኑ ዘንድ ጥያቄ ሆኗል። ነገር ግን እግዚአብሔር ልጆቹን መባረክ በቁሳዊ ነገር አይፈልግም ወይ? ለምንድን ነው ይህ በረከት እንደዚህ ሰማይ ከምድር እንደራቀ ያክል በክርስቲያኑ ዘንድ የራቀ የሚመስለው የሚለውን በትንሹ እንግዲህ ካለኝም እይታ አንፃር ከእግዚአብሔርም ቃል አንፃር ለማየት ብንሞክር እግዚአብሔር እኛ እንድንባረክ ከምንፈልገው በላይ እግዚአብሔር እኛን ለመባረክ በጣም ይፈልጋል። ታዲያ ምንድነው እንዳንባረክ በመካከላችን ባሪየር የሆነው ወይም ደግሞ የከለከለው ምንድነው ብለን ብንጠይቅ፣ አንደኛ ከእግዚአብሔር ጋር ያለን ሪሌሽንሺፕ ፍላጎታችን ገንዘብን ወይም ደግሞ ቁሳዊ በረከትን ነው እንጂ እግዚአብሔርን አንፈልገው። ነገር ግን እግዚአብሔር ከእኛ ቁሳዊ መባረክ በላይ እኛን ነው የሚፈልገን። እኛ በቁሳዊ በረከት ተባርከን ከዘላለማዊ ሕይወት ከምንጎድል ይልቅ በቁሳዊ በረከት ጎድለን በመንፈሳዊ ነገር ወይም ደግሞ ሕይወታችን አትሊስት ሕይወታችን ቢተርፍ ይሻለዋል። ለዛ ነው እግዚአብሔር ቃል ሲናገር ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድላት ምን ይጠቅመዋል ይላል። እግዚአብሔር ራይት የሆነ ፕሌስ ላይ ወይም ደግሞ ራይት የሆነ የአስተሳሰብ ደረጃ ላይ ራይት የሆነ ሪሌሽንሺፕ ከእግዚአብሔር ጋር ከወንድሞቻችን ጋር ሳይኖረን ቁሳዊ በረከትን ቢሰጠን ከእግዚአብሔር ቤት ብዙዎች እንደኮበለሉት እኛም እንኮበልላለን ማለት ነው። ምናልባት እግዚአብሔር ከዛ ሊጠብቀን ሊሆን ይችላል። ወይም ደግሞ እግዚአብሔር ብቁ የሆነ የትህትና ሌቭል ወይም ደግሞ ብቁ የሆነ ደረጃ ላይ እስክንደርስ ድረስ እየጠበቀን ሊሆን ይችላል። ይህንን በምሳሌ ለማየት ወደ ራሳችን እንመልከት እስኪ። የራሳችንን ልጆች ባለትዳሮች ሆነንና እግዚአብሔር በልጆች የባረከን እንዲሁም ደግሞ ምናልባት ሩቅ ካልሆነብን ቤተሰቦቻችን እኛን ያሳደጉበት ነገርን ለመመልከት እንሞክር። የእግዚአብሔር ቃልም ደግሞ ሲናገር እናንተ ክፎች ስትሆኑ ሳላችሁ ለልጆቻችሁ መልካም ነገርን ማድረግ ካወቃችሁ የሰማያዊ አባታችሁማ እንዴት አስበልጦ አያደርግ ይላል። ስለዚህ እኛ ክፎች ስንሆን የራሳችንን ልጆች ስንመለከት ለምሳሌ ልጆቻችን በቂ የሆነ ሌቭል ላይ የአንደርስታንዲንግ ሌቭል ላይ ሳይደርሱ ለምሳሌ በትንሹ ብንመለከት ስልክ ወይም ደግሞ ቴሌቪዥንም ሊሆን ይችላል። ወይም ደግሞ አንዳንድ የቴሌቪዥን ቻናሎች እድሜያቸው ሳይደርስ እንዳያዩ እንከለክላቸዋለን። ምክንያቱም የመቀበል አቅም ገና አላዳበሩም ማለት ነው። ያንን ግን ብንፈቅድላቸው ለጥፋት ይዳርጋቸዋል ብለን ስለምናስብ ማለት ነው። እንዲሁ ደግሞ የሰማይ አባታችን የኛን ብቃት ይጠብቃል። ብቃት ስል ምን ማለት ነው? ከእግዚአብሔር ጋር ያለንን ሪሌሽንሺፕ እና በፍቅር ከወንድሞች ጋር ያለንን አንድነት እንዲሁም ደግሞ በእግዚአብሔር ያለንን እድገት ክርስቶስን ወደ መምሰል ያደግንበት ደረጃ ምን ያክል ነው? በዛ ደረጃ ልክ በረከታችን ይወሰናል ማለት ነው። ነገር ግን አንዳንድ ጊዜ ትዕግስትን አተን እግዚአብሔራዊ ባልሆነ አቅጣጫ ሄደን
በጣም ከመራባችን የተነሳ በእግዚአብሔር ጸንተን የእግዚአብሔርን በረከት ከመቀበል ይልቅ አምልጠን እግዚአብሔራዊ ባልሆነ መንገድ ሄደን አካላዊ ወይም ቁሳዊ በረከትን ለማግኘት እንሞክራለን። ያ ደግሞ በአንዳንዶች ወንድሞች መካከል ከቤተ ክርስቲያን መራቅ፣ ከወንድሞችም መራቅ፣ መጥፎ የሆነ ሀቢትን ወይም ደግሞ ልምድን ማዳበር ብሎም ደግሞ በዚህ ከቀጠለ መዳንን እንኳን እስኪያሳጣ ድረስ የሚሆን ጥፋትን እናደርጋለን ማለት ነው። በአንድ ቦታ የጌታ ቃል ሲናገር ጌታ ኢየሱስ ክርስቶስ በምሳሌ ባስተማራቸው ሰዓት ምን ይላል? ዘሪ ዘርን ሊሰራ ወጣ። አንዳንዱ ዘር የወደቀባቸውን መሬቶች ሲናገር አንዳንዱ በጭንጫ ላይ ወደቀ ነው የሚለው። ያንን ምሳሌ ሲፈታላቸው ለደቀ መዛሙርቱ ምን አለ? የባለጠግነት ምኞትና የዚህ ዓለም ሐሳብ ቃሉን አነቀው ይላል፣ እንዳያፈራም አደረገው ይላል። ስለዚህ የእግዚአብሔር በጎ ፍቃድ ምንድነው? መልካምን ዘር እንድናፈራ፣ መልካምን ፍሬ እንድናፈራ ነው መልካምን ዘር የተዘራብን። ስለዚህ ወንድሞች ሆይ በቀጣይ ደግሞ ያሉትን እግዚአብሔር በረዳን መጠን እንደዚሁ በሰፊው ለመከፋፈል እንሞክራለን። ጊዜያችሁን ሰጣችሁ ስላዳመጣችሁ እግዚአብሔር ይባርካችሁ። እጅግ አድርጌ አመሰግናለሁ። ለዚህ ቻናል አዲስ የሆናችሁ ወይም ደግሞ ይህ እግዚአብሔር የሰጠን ሐሳብ ጠቃሚ ነው ብላችሁ ካመናችሁ ለወዳጆቻችሁ ሼር እንዲሁም ደግሞ ሰብስክራይብ አድርጋችሁ ቀጣይ እንዲደርሳችሁ ማድረግ ትችላላችሁ። አመሰግናለሁ። ሰላም ሁኑ።